እናንተ የአርሰናል ደጋፊዎች እንዴት ናችሁ? ሰላም ናችሁ? ምን የምላችሁ ግን የሆነ ጥያቄ አለኝ ዛሬ። አንዳንድ የአርሰናል ደጋፊዎች አርሰናልን ከቼልሲ ጋር ሲያወዳድሩ ሲሰማ ይገርመኛል። እንዴት ሊሆን ይችላል? ለምንድን ነው የቼልሲን ክብር በዚህ ልክ የምታወርዱት? አይከብዳችሁ? ቻምፒዮንስ ሊግ፣ ሱፐር ካፕ፣ ወርልድ ክሌብ ሻምፒዮን፣ ዩሮፓ ሊግ ላይ የነገሰ ወስዳችሁ ከእንግሊዝ ውጪ ያልወጣውን ክሌብ አርሰናል ጋር ወስዳችሁ ታወዳድራላችሁ? አይከብድም? እንዴት ሊሆን ይችላል? እሺ አርሰናል ሳይሸነፍ ዋንጫ ያነሳ ክሌብ ነው፣ የወርቅ ዋንጫ ያለው ክሌብ ነው የምትሉት። ለምን የዳይመንድ አይኖረውም? የበላው እኮ የእንግሊዝን ፕሪሚየር ሊግ ከሰፈር ክለቦች ጋር ተወዳድሮ ነው። ወጣ ብሎ ዴና ክለብ ሳያገኝ ከዊጋን ከበርሚንጋም ምናምን ከነሱ ጋር ተጫውቶ የበላውን ዋንጫ ብሏቸው የምታወሩት በሰዓቱ ፕሪሚየር ሊግ ራሱ ሳይከብድ እንደዚህ በልቷል የተወሰነ። ከዛ ውጪ ግን የለውም። የሰፈር ክሊፕ ነው፣ የእንግሊዝ ክሊፕ ነው። በቃ ከዛ ውጡ ምንም ነገር ማድረግ ያልቻለ ክሊፕ ነው። እንዴት ከቼልሲ አልፎም ደግሞ ከማንቸስተር ከሊቨርፑል ጋር አርሰናል የምታወዳደሩት? ከዚህ ቀጥሎ 20 ዓመት ሙሉ የሆኑ ነገሮችን እያሳካ ቢሄድ ከ20 ዓመት በኋላ ማንቸስተር አሁን ማንቸስተር ያለበትን የክብር ደረጃ አርሰናል ሊደርስ አይችልም። የሊቨርፑልንም እንደዛው። እንዴት አድርጋችሁ ነው? ኧረ ክብር ይኑራችሁ በመድኃኒዓለም። አለ እኮ ማውራት የሚችል ክሌብ አለ። የፕሲዊቻው ማውራት ይችላል እንዴ? ቻምፒዮንሺፕ ስለወረደ ሳይሆን በቃ አውሮፓ ላይ ጨፍረዋሉ። ከአውሮፓ የሆነ ነገር አግኝተዋሉ። ወጣ ብሎ ከእንግሊዝ ተጫውቶ የሆነ ነገር አሳክተዋል። ያውሩ፣ እኛም እንፎካከራለን አውሮፓ ላይ የሆነ ነገር አለ ሊሉ ይችላሉ። ፕሲዊች ያውራ፣ በቃ እነ ኖቲንጋም ያውሩ አላቸው። በአውሮፓ መድረክ የሆነ ነገር ከእንግሊዝ ወጣ ብሎ እንዴት አርሰናል ያወራል? ሼም አይደለ እንዴ? ክብር ለሚገባው ክብር ስጡ። በቃ አትምጡ። በቼልሲ ሌቭል፣ በዩናይትድ በሊቨርፑል ሌቭል አትምጡ። በፕሲዊች ራሱ ሌቭል አትምጡ። ስታሳኩ ሜቢ ልታሳኩ ማትችሉ ሞት ስታሳኩ የሆነ አርሰናል የሆነ ነገር ካሳካ ብቻ አለን ልትሉ ትችላላችሁ። አሁን ላይ አትችሉ። ይበልጧቸዋል። የእንግሊዝ ክለቦች አርሰናል ይበልጧቸዋል። ምክንያቱም አርሰናል የሰፈር ክለብ ነው፣ የእንግሊዝ ብቻ ነው። እሱንም እያሳካ አይደለም። አታውሩ። ሼም ነው። እሺ